ውድ ወንድሞቼ እስካሁን ባሳለፍኳቸው አጫጭር መልእክቶቼ ጥሩ ነገሮችን ነው ሳነሳ የቆየሁት። ዛሬ ደግሞ ልንጠነቀቀው የሚገባ አንድ መጥፎ ነገር ነው ማነሳው። እሱ ምንድነው? ዑጅብ ይባላል። ዑጅብ ማለት በራስ ስራ መደነቅ ማለት ነው። የራስን ስራ ማድነቅ ማለት ነው። የኢኽላስ ተቃራኒ ነው። ይሄ ትልቁ ችግሩ ምንድነው? ስራችንን የተሻለ እያሻሻልንና እያጠራን እንዳንሄድ እንቅፋት ይሆናል። ልክ ነኝ፣ እንደውም በጣም በተሻለ መልኩ አከናውኘዋለሁ የሚል ስለሚገባበት ሰላት ሰግዶ ወይም ዘካ ሰጥቶ፣ ሪያ እና ዑጅብን ምንድነው የሚያለያያቸው? ሪያ ማለት ለሰው እይታ መጨነቅ ማለት ነው። ሰው ምን ያለ ነው ብሎ ማዳመጥ። ዑጅብ ግን ራሱ በውስጡ ከራሱ ጋር ስለ ራሱ የሚሰጠው አድናቆት ነው። ነፍስያ የሚያደንቃት አትፈልግም፣ የሚኮረኩማትና የሚያርማት ነው። በተለይ ሰው ራሱን ዝቅ ነው ማድረግ ያለበት። አላህ Subhanahu Wa Ta'ala ከኛ የሚፈልገው ይሄንን ነው። የፈለገነውን ብንሰራ፣ ማንኛውንም ኸይር ብንሰራ ተቀባይነት ይኖረው አይኖረው የምናውቀው ነገር የለም። ኻቲማችን ምን እንደሆነም አናውቅም። ለዚህ ነው ሷሊሖቹን አላህ ሲጠቅስ ምን ይላል? ወለዚነ ዩእቱነ ማ አተው ወቁሉብሁም ወጅላ፣ የሚሰጡትን ይሰጣሉ ቀልባቸው ግን ስጋት ውስጥ ነው። አላህ ተቀበለን ይሆን ይላል። ምንድነው? ብዙ ሰው ወንጀል ሰርቶ እንኳን አይፈራም፣ አበጀው ይላል። እነዚህ ደግሞ ኸይር ሰርቶ ይፈራሉ። ይሄ የሰራሁት ኸይር አላህ ዘንድ ኸይር ነው ተብሎ ተመዝግቦልኝ ይሆን ወይስ የሆነ ነገር ጎድሎት ተበላሽቶ ይሆን? ይሄ የሪያ እና የሱምዓ ምሳሌ ልስጣችሁ እንደው በደንብ ቀለል ባለ መልኩ እንድትረዱት። አንድ ጥሩ ምግብ ሰርቶ ሰውየው ግብዣ አድርጎ ሽታው ከርቀት የሚስብ እይታው የሚያስደስት መልካም በሆነ አቀራረብም አቅርቦት ልትበላ ስትል አምጥቶ የሆነ ቆሻሻ ነገር መሃል ላይ ጣል ቢያደርግበት ምን ያህል ያስጠላል። ጤነኛ የሆነ ማንኛውም ሰው ወደዚያ ምግብ እጁን አይዘረጋም፣ ቆሻሻ የወደቀበት ሲሆን ማለት ነው። አመለን ሷሊህ ላይ ሪያ ሲገባ እንደዚህ ነው የሚያደርገው፣ መርዝ ነው የሚሆነው። አንዳንዴ ኢኽላሱ መበላሸቱ ላይታወቀው ሁሉ ይችላል። ልክ አንድ ጥሩ ምግብ ላይ መርዝ ቢረጩበት መርዙ በአይን የማይታይ ይሆናል፣ ግን ምግቡ ተመርዟል። የሚበላው ሰው ይመገበውና ሊኖርበት የተበላው ምግብ መጥፊያ ሰበብ ሆኖ ያጠፋል። ሪያ እና ዑጅብ እንደዚህ ናቸው። ስለዚህ የምንሰራቸው ስራዎች ኻሊሰን ሊላህ መሆናቸውን ማየት ያስፈልጋል። ሶስት ሰዎች ነገ አላህ ፊት ይቀርባሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛው ሀብታም ነው፣ አንደኛው ዓሊም ነው፣ ሌላኛው ደግሞ ጀግና ሙጃሂድ ነው። አንተ ዓሊሙ ዕውቀት ሰጥቼህ ነበር ምን ሰራህበት ብሎ አላህ ይጠይቀዋል። ዕውቀት ያላችሁ ሰዎች ሁሉ ልብ ብላችሁ አዳምጡ። ያ ረቢ ጌታዬ ተዓለምቱሁ ፊከ ወዓለምቱሁ ፊከ፣ ለአንተ ብዬ ተማርኩኝ አንተን ፊት ፍለጋ፣ ለአንተው ብዬ ደግሞ ሳስተምር ኖርኩኝ። ይሄ ነው ያደረኩት ይላል። እንዲህ ነው እንዴ? አይደለም። ኢነማ ተዓለምተሁ ወዓለምተሁ ሊዩቃለ ለከ ዓሊም፣ የተማርከው እኮ አዋቂው ሰው ለመባል ለዝና ነው። ወቀድ ቂል፣ ያ ደግሞ ተብሎልሃል ይለዋል። ሀብታሙ ደግሞ ይጠየቃል። ምን አደረክ? ገንዘብ ሰጥቼህ ነበር። ማ ሚን ወጅህን ቱሒቡ አን ዩንፈቀ ፊህ ኢላ ወአንፈቅት፣ አንተ ወጪ እንዲደረግበት ልገሳ እንዲደረግበት የምትወደው ማንኛውም ነገር ላይ ገንዘቤን ወጪ አድርጋለሁ ይላል። አይደለም፣ ታላቁ ለጋሽ ለመባል ለዝና አይደል የሰራኸው? ተብሎልሃል፣ ወደ ጀሃነም ይባላል አሉ። ጀግናው ደግሞ ይመጣል። እሺ ምን አደረክ ሲባል ቃተልቱ ፊከ ሐታ ቁቲልቱ፣ በአንተ መንገድ ታግዬ ተጋደልኩኝ፣ መጨረሻም ሰማዕት እስከመሆን ድረስ ታግያለሁ፣ ሸሂድ እስከመሆን ድረስ ይለዋል። አይ አይደለም፣
ኢነማ ቃተልተ ሊዩቃለ ለከ ጀሪእ ጀግና መባል ነበር የፈለግከው ጀግና ተብለሃል ብሎ በባዶ ይቀራል አሉ። الرجل يقاتل شجاعة ويقاتل حمية ويقاتل يعني عنده لجግንነቱ አንዱ ለእልኩ አንዱ ደግሞ ለጉራ የሚዋጉ ሰዎች አሉ። እንዴት ነው ሲሏቸው من قاتل لتكون كلمة الله هي العليا فهو في سبيل الله የአላህ ቃል የበላይ እንድትሆን ብሎ የታገለ ሰው في سبيل الله የሚባለው እሱ ነው አሉ። ተግባሩ ብቻ ሳይሆን እዚህ ቀልባችን ውስጥ ያሉ እሳቤዎች ንያዎች ወሳኝ ነገሮች ናቸውና እነሱ ላይ በደንብ እንስራ ለማለት ነው እቺ መልእክት ያስተላለፍኩት። ወጀዛኩሙላሁ ኸይራን ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።